ዛሬ ትልቅ ስራ ይጠብቀናል። አብርሃም ላደረገው ነገር ዋጋውን የሚከፍልበት ቀን ነው። የዛሬ 3 ዓመት እህቱን ስንነጥቀው ያለሱ ትንሹ ቀብድ ነው። ትልቁ ቅጣት ከዛሬ ይጀምራል። ታዲያ ይህንን ነገር ስታደርጉ በጥንቃቄ ማንም ሰው እንዳያውቅ። አብርሽ፣ ክርስቶስ በምድር ላይ ፍቅርን እንጂ ጥላቻን አላስተማረንም። ደግሞ ቃሉም ቢሆን የሚለው ቀኝህን ለመታ ግራህን ስጥ ነው። ስለዚህ አብርሽዬ እባክህ ሁሉንም ነገር ተወውና እሺ በለኝ። 3 ዓመት ሙሉ ራሴን ሱቅ ስኖሬያለሁ። በማርፈዴ ነው እህቴን ያጣሁት። ግን እውነቱ እንደዛ አልነበረም። ሆን ብሎ ነው አንድ እህቴን የነጠቁ። ታዲያ እንዴት ዝም ልብል? የኔ አባት ስለማፈቅርህ እኮ ነው እንደዚህ የምልህ። የእውነት እኔ አንተን ካጣው ሰው አልሆንም። ለበቀሌ ምላሽ ካላገኙ እኔም እኔን አልሆንም። አብርሽ ምንድነው? ቆይ ምንድነው እየተፈጠረ ያለው? ስላንተ እየተማከሩ ነው። እነማ? ሁሉም። ቆይ እህትን የገጨቻት እመቤት ልደት ናት? ከ3 ዓመት በፊት እህት ለምን ተገጭታ እንደሞተችና ያስገደላት አለቃ ማን እንደሆነ ማወቅ የምትፈልግ ከሆነ በላኩልህ አድራሻ ማንንም ሳታስከትል ብቻህን ነው። ሁሉም ነገር ማብቂያው ሳይደርሱል። አብርሽ ምንድነው? ትልቅ ስራ ይጠብቀኛል። ዝግጁ ነን። ምንም አይነት ስህተት እንዳይፈጠር ሁላችሁም ፊታችሁን ትሸፍናላችሁ። በዋነኝነት የሚመጣው አለቃችንን ለማየትና እሱን ፈልጎ ነው። ዛሬ ሁሉም ነገር ያበቃል። አደጋ ያለበት ቦታ ይዘን ካልሄድክ እያልሽኝ ያለሽው? አብርሽ እሺ በለኝ። እዚህ በጭንቀት ከመሞትህ እባክህ አብሬ ልምጣ። እሺ፣ ግን እነሱ እዛ ከሚደርሱበት ሰዓት በፊት ገብተሽ መጠበቅ ይኖርብሻል። እና ደግሞ እንኪ ምንድነው? እነግርሻለሁ። ወደ የቦታችሁ እንዳትንቀሳቀስ። ትዙ ምን ሊያደርግልሽ ነው ያልሽው? አብርሽ የፌክ ሽጉጥ ነው። ምናልባት ከጠቀመ እንድታስፈራራበት ብዬ ነው ያመጣሁት። አመሰግናለሁ። የውጭውን ላንቺ አደራ። ጥበቃው ተኝቷል። ቀስ ብለህ ግባ። እንኳን ደህና መጣ። ብቻሽን አልነበረም ግን የተቀጣጠርነው። ትልቅ እንግዳ አለ። ልጥራለህ? ስህተት ሊፈጠር ስለሚችል ዳኒ ዝግጁ ሁን። ድንገት የሆነ ነገር ከተፈጠረ በሱ ስትከሪ ፖሊስ ድምፅ ከፍተሽ ለኔ ማምለጫ መንገድ ይሆነኛል። ሁላችሁም ተገባችኋል። ሁላችሁም መሳሪያችሁን ጣሉ። ከአንቺ በፊት እኔ ጠርቻችኋለሁ። መሳሪያችሁን ጣሉ። የምለው ይሰማል? መሳሪያችሁን ጣሉ። የምለው ይሰማችኋል? መሳሪያችሁን ጣሉ። አንድ ሰው ለማምለጥ እንዳይሞክር። ሁላችሁም በቁጥጥር ስር ውላችኋል። ሄሎ አለቃ፣ ችግር ውስጥ ነን አለቃ። ፖሊሶች መጥተዋል። ልናመልጥ ነው። የምን ፖሊስ? እዚህ ጋር ምንም ነገር የለም። እንዳለ ድራማ ነው። Low battery, please charge. ዛሬ አንድ ሰራተኛ እናሰናብታለን። አለቃሽን ያወቁ ሰዓት ደቂቃ አልሰጥሽ። አብርሃም እኔ ከመጣው ጊዜ ጀምሮ ሁልጊዜ አርፍዶ ነው የሚገባው። አንድም ቀን በሰዓቱ ተገኝቶ አያውቅም። ዛሬም እንደዛው። አለቃ ቀኑ ዛሬ 4 ነው። እህቱ ያረፈችበት የመታሰቢያ ዕለት ነው።
እና በዚህ ቀን ሁልጊዜ ያረፍዳል። ይህን ትዕዛዝ የሰጠው ደግሞ የበፊት አለቃችን ነው። ስራ ነው። እኔን አይመለከተኝም። ወይንሸት ሲመጣ ስጭ። እህቴ ትንሽ ጊዜ ነው። አስፋልት ላይ የፈሰሰው ደምሽን ጠርጓለሁ። ከአንቺ ሞት ጀርባ የነበሩት አንዷ እህቴን ያሳጡኝን አንድ ባንድ በቀላችኋለሁ። አይ ተመሳሳይ ታሪክ ነው ያለ። እኔን ነው አለቃ። ድራማ ፈጥሮ አምልጦናል። ይናገዝበት እኔ አርመዋለሁ። እውነትም አለቃ ሊያርመው ነው። እኔም ወንድሜ በግሩፕ ጸብ በሰዎች እጅ ነበር ያጣው። በጣም ያሳዝናል ወንድሜ። እዚህ ግን ስመጣ አንድ ሴት ብቻ ነበር የማየው። እሱ አይደለችኝ ያደረገኝ። እሷንም በሞት ተነጠቅኩ። አይዞ ወንድሜ፣ ለእኛ ለተበዳዮች ፈጣሪ አለ። ይቅርታ ሆድ ብሶኝ አንተንም አሳዘንኩ። እረዳሃለሁ። እኔም ያለሁበት ህመም ስለሆነ። ታዲያ ጓደኛ መሆን እንችላለን? ይቻላል። ወይኗ ምን ነው ብቻሽን? እያለቀሽ ነው እንዴ? ዝም ብዬ ነው። ምን ተፈጥሮ ነው? መባረሩን አወቀ መሰለኝ። እቺ ሴጣን የት ነው ያለችው? አብርሽ ምን ልታደርግ ነው? እዚህ ስመጣ ነው ሆቴል ያጡት። ከዚህ መስሪያ ቤት መቼም አልወጣ። ላውራት እፈልጋለሁ። እሺ እንደዛ ከሆነ እላይ ናት። እሺ እረዳሃለሁ። እኔም ያለሁበት ህመም ስለሆነ። ታዲያ ጓደኛ መሆን እንችላለን? አብርሽ እንዴት ሆንክ? ነገሮች ተበላሽቷል። አለቃቸውን ማግኘት አልቻልኩም። እዚህ ታች ነበር። ጥበቃ መስሎ በስልክ ሲያወራ ሰምቼዋለሁ። ፊቱን ታስታውሻለሽ? ፊቱን አላየሁትም፣ ግን ተነስቶ ሲወጣ እጁ ላይ የሆነ ታቶ ነገር አይቻለሁ። ምን አይነት ቁጥር ነገር ነው? 4 ምናምን። ቆንጆ ጨዋታ። እንኳንም አወኩ። ሁሉም ነገር ዛሬ ያበቃል። ልደት ለምን አረፈለች? መኪናዋ ጋራጅ ገብቷል። ለዛ ነው አለቃ። ችግር ተፈጥሯል መሰለኝ። እንዴት? ካለምንም ምክንያት እርግቤ ልደውላችን። ትልቅ ችግር ተፈጥሯል። አብርሃም ሁሉንም ነገር አውቆታል። እንዴት እንደዚህ ሊሆን ይችላል? ልደት ልብስ ስትቀይር አይቷታል። በዛ ላይ ደግሞ የተቀጣጠራችሁበትን ቦታ አውቆታል። እየተከታተላት ነው። አደጋ ውስጥ ናት። ሁሉም ነገር ዛሬ መቋጨት አለበት። እኔም እየመጣሁኝ ነው። ትንሽ ደቂቃ ብቻ። ይሄ ብሽቅ ሄሎ አለቃ። ልደት ችግር ውስጥ ነሽ። ምን ተፈጠረ? ረጋ ብለሽ አምልጪ። አብርሃም ሁሉ ነገር አውቆታል። ኋላሽ እየተከተለሽ። ቶሎ እንድረስ። ሄሎ አለቃ፣ የት ነው የምንገናኘው? የት ብንገናኝ ለአንቺ ይቀልሻል? ከፕላዛው ጀርባ ጭራ ያለው አስፓልት ላይ እንገናኝ። በቃ እዛው እንጠብቅሻለን። እሺ። አስፓልቱ አብርሺ፣ ፍቅር እዚህ ምን ትሰሪያለሽ? ብቻህን አደጋ ውስጥ ስትገባ ዝም ብያለሁ። ይህም ፍቅር ቢሆንም እኮ
ለምንድን ነው እህቴን የነጠቃችሁ? እውነቱን ማወቅ ትፈልጋለህ? አልገባኝም። ወይኗ ቆይ ሁሉ እኔ ለምን ምን አጥፍቼ ነው? የእውነት ያፈቀርኩ መስሎህ ነበር? አትሳሳት። ይሄ ሁሉ በቀል ነው፣ በቀል። ወይኔ እሸት ቃታውን ሳቢው። እንደምንፈልገው ተበቀል ነው። ሁሉም ነገር አብቅቷል። በቃ ወይ ተመስገን አባ፣ ነቃኩ። ተመስገን ተመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አልገባኝ። ምንድን ነው እየተፈጠረ ያለው? ይኸውልህ የኔ ልጅ አክስትህ ሌሊት 9 ሰዓት መጣ ነግራኝ ነው ከቤት የተገኘሁት። ቆይ ግን አልሞትኩም? አይዞህ የኔ ልጅ፣ እስቲ ተረጋጋና ማትብ። እስቲ የትላንት ውሎህን የምታስታውሰውን ንገረኝ። ሰላም እንዴት ናችሁ? አብርሃም ተስፋ ይባላሉ። እዚህ ድርጅት ላይ ስለተቀጠርኩ በጣም አመሰግናለሁ። የኔ ልጅ ምን እየሆንክ ነው? አክስቴ ነገ ነው ድርጅቱ ላይ ስራ የምጀምረው እና ዛሬ ሙሉ ቀን ስለማመድ ነው ማመሸው። ከዚያስ የኔ ልጅ? አምሽቼ ተኛው። ከዛ ጠዋት በጣም ረፍዶብኝ እህቴን ይዤ ወደ ስራ እየሄድኩ ነበር። በመኪና አደጋ ግን እህቴን አጧት። በስራ አጋጣሚ ከ3 ዓመት በኋላ እህቴን የገጨቻትን ልጅ እኛ መስሪያ ቤት አየኋት። ልበቀላት አስቤ ወደ እሷ መጠጋት ጀመርኩ። አባ አለቃ እንዳላት ያለቃዋ ትእዛዝ እንደሆነና ሆን ብላ እህቴን እንደገጨቻት ደረስኩባት። በጣም አመመኝ። ልበቀላት ወደ እሷ መጠጋት ጀመርኩ። ለካ የቴ ሞት ላይ እዚያ መስሪያ ቤት የነበሩት ሁሉም ከጀርባ እጃቸው ነበረበት። እዛ ሁሉ መሃል ግን አንዲት እጅግ በጣም መወዳት ማፈቅራት መልከ መልካም ሴት ነበረች። እነሱ እንድበቀላቸው ልትረዳኝ ነበር፣ ሁሌ አብራኝ ነበረች። አባ በመጨረሻም ፊት ለፊት ከነሱ ጋር በተገጣጠምኩበት ሰዓት አባ ለካ እሷም የነሱ ሰው ነበረች። አይኔ እያየ ፊት ለፊት የሽጉጥ አወጣችብኝ፣ ተኮሰችብኝ። የኔ ልጅ ህልምልም በል ወንድሜ። ሕይወቴን ይዘራሽ በመሞት መካከል የዓይኔ ስርታም አልገባኝም አክስቴ። ቆይ እንዴት አብርሽዬ፣ ነገ እኮ ስራ ገባለሁ ብለህ እኮ ቀኑን ሙሉ ይህንን ሸሚዝ አድርገህ እኮ ስትለማመድ እኮ ነው የነበረው። ቀኑን ሙሉ ስራውን ስታስበው ስለነበር ቅዠት ሆኖ ታይቶህ ነው። ህልምልም በል የኔ ልጅ። ሌሊቱን ሙሉ ስትቃዥ እኮ ነው እንዲሁ ያደርከው። ተመስገን አምላኬ። ይህ ሁሉ በህልሜ ነበር ማለት? ባይሆን አትዘን፣ ዛሬ የመጀመሪያ ቀንህ ነው። በዛ ላይ አርፍደሃል። በል ተነስ እናውጣ። አመሰግናለሁ አባ። አክስቴ ስንት ሰዓት ሆነ? ውይ ልጅ አርፍደሃል። 4:20 ሳይሆን አይቀርም። ተነስና በቃ ለባብሰህ ሂድ። ልልበስና ልውጣ። ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ?